አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድሞቼ ደጋግ ኢትዮጵያውያን ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት። ዛሬ የመጣሁት ለየት ባለ ያው እንግዲህ ለምስጋና ነው የመጣሁት። ያው እንግዲህ ሁላችሁም ታውቁ ወደ ሚዲያ መጥቼ ነው ካወቃችሁ በኋላ ሁላችሁም እንደምታውቁት የሆነ ኬዝ ነበረብኝ። ያን ኬዝ ከነገርኳችሁ በኋላ ሁላችሁም ከጎኔ ሆናችሁ በገንዘባችሁ በዱዓችሁ እስካሁን ጊዜ ድረስ ሳትለዩ ስለቆያችሁ እውነት ለመናገር እናንተን የማመሰግንበት ቃላት የለኝም እና ቃላት የለኝም። እውነት ለመናገር አላህ ጀዛችሁን ይክፈላችሁ፣ ክፉ ነገር አይንካችሁ፣ ማጣት አይንካችሁ፣ ህመም አይንካችሁ። አላህ ከክፉ ነገር ሁሉ ይጠብቃችሁ። ወንድሞቼ ሁላችሁም እውነት ለመናገር በጣም ከሚገባው በላይ ከጎኔ ናችሁ። በዱዓም በገንዘባችሁም በጥየቃችሁም በሁሉም ሳትለዩ እስካሁን ለቆያችሁ እህት ወንድሞቼ ደጋግ ኢትዮጵያውያን አላህ ያክብርልኝ። በጣም አመሰግናለሁ። እናንተን ማመሰግንበት ቃላት አይደለም፣ በጣም ስለሚያንሰኝ ነው። ትረዱኛላችሁ ብዬ አስባለሁ። ሁላችሁን ከልብ ነው የማመሰግነው። እስከዛሬ ድረስ ያው ዝም ያልኩት እንደምታውቁት ሕክምናውን ከሁለት ወር በፊት ነው ሁለተኛው አመት እያደረኩት። በአጠቃላይ ሁሉንም ስላላጠናቀቅኩኝ ወይም ደግሞ ሕክምናው ስኬታማ ነው ወይስ አይደለም የሚለውን ነገር እስከ 6 ወር ድረስ መቆየት ስለነበረብኝ አሁንም 4 ወር ያህል ጊዜ ቢቀረኝም ቢያንስ ይህንን ነገር ዝም ስላልኩኝ ለእናንተ ቪዲዮ መስራት ስላለብኝ ነው እና ኢንሻአላህ ነገሮች የተስተካከሉ ናቸው ብዬ አምናለሁ ከአላህ በታች እና ከአላህ በታች ሁላችሁም ለእኔ ሰበብ ሆናችሁልኝ እዚህ ላደረሳችሁ ያ ወንድሞቼ አላህ ጀዛችሁን ይክፈላችሁ። ከልብ ነው የማመሰግነው። ሰው አልናገርም መርጬ፣ ምክንያቱም ለእኔ በጣም ሁላችሁም ለእኔ ትልቅ ውለታ የዋላችሁልኝ እህት ወንድሞቼ ናችሁ ሁላችሁም ማለት በቃ። ግን አንድ ሰው ተናገር ካላችሁን ያው ሁላችሁም ተናጥሉኝ ብዬ ተስፋ አደርጋለሁ። ጀማል ነው። ጀማል እንግዲህ ከአላህ በታች እኔ ያለሁበትን ሁኔታ ወደ ሚዲያ ያመጣ ወንድሜ ነውና እሱን ያው አመስግኑልኝ። ከዛ ውጭ ሁላችሁንም ከልብ ነው የማመሰግነው። አላህ ጀዛችሁን ይክፈላችሁ፣ ክፉ ነገር አይንካችሁ፣ ማጣት አይንካችሁ፣ ህመም አይንካችሁ፣ ከክፉ ሁሉ ነገር አላህ ይጠብቃችሁ እህት ወንድሞቼ። በመቀጠል ደግሞ ያው ሰሞኑን ፖስት ያደረኩት ነገር ነበርና የሆነ ፖስት ነበር አግብተሃል ወይ ብላችሁ የጠይቃችሁ ወንድሞችም አላችሁ። ለምን አልነገርከንም? ብትነግረን ያንተ ደስታ አይደለም የምንጠብቀው